ለምን አወረዳችሁ? ካላችሁ የኢትዮጵያ ሕዝብ የነዚህን ጮኸን ስናጣ ዝማንን የተረፈች አንድ ሴት ካለች ለምን አወረዳችሁት? ከዩቱብ ላይ ሙሉን ሂስትሪ ለመስማት ስንፈልግ አውርደውታል። እናታችሁ ድንጋይ ታስበላችሁ። 2 ህይወት የለም ምድር ላይ አንድ ህይወት ነው። የእናንተ ግማታም ደባቂ፣ እናንተ ግማታም የመንግስት አሾክሻኪዎች፣ ይሄ ጫካ ውስጥ የሚያፍኑትን ሴት እንዳያወጡ የምታደርጉ ግሞች፣ የግም ዘሮች፣ ቅማላሞች፣ እናታችሁ ድንጋይ ታስበላችሁ። ለየትኛው እድሜ ነው የምትኖሩት? ነገ ድፍት ብለን ለዚህ ለምንቀራለም ለምንድን ነው እውነት የሚደበቀው? ለምን እነዚህን የሚገሉ ሰዎች እዚህ ሚዲያ ላይ ወጣችሁ የቀነኒን ፎቶ ዘቅዝቃችሁ ስትሳደቡ የነበራችሁ የኦሮሞ ልጆች ይሄ እናንተ ስራ ነው። እናታችሁ ድንጋይ ታስበላችሁ። እናንተ ጨካኝ ግማታሞች፣ ጥንቦች፣ የበሰበሳችሁ ግሞች፣ የገዛታችሁ ሞታ ፎቶዋን ዘቅዝቃችሁ ሶሻል ሚዲያ ላይ ቤተሰቦቿ እያዩ ዘቅዝቃችሁ ለዘፋኝ ለዛ ሀጠራው ሰካራም ግማታም ለእሱ አዝናችሁ ፎቶዋን ዘቅዝቃችሁ የቀነኒ የሞተችዋን ሰው ቤተሰቦቿ እያዩ ፎቶዋን ዘቅዝቃችሁ እዚህ ሶሻል ሚዲያ ላይ ስትሰድቧት እንደነበር ስንሰማ ታምም ያለው ሲገርመኝ ደግሞ አሁን ስነሳ ጭራሽ ይሄንን ሙሉን እንዳናይ አንስተውታል። ሀጠራው እናታችሁ ድንጋይ ትበላለች። እናንተ ግማታሞች ማለት ነው። እከካም እዚህ ምድር ላይ ስትኖሩ 2 አይነት ኦሮሞ አለ። ለቀነኒሳ የሚጮ ኦሮሞ አለ፣ ፍትህ ፈላጊ ገዳይ ደጋፊዎች፣ የቀነኒሳን ፎቶ ዘቅዝቀው የሚሳደቡ እዚህ ሚዲያ ላይ የነበሩ ኦሮሞዎች እነዚህን ሬፕ ሲያደርግና ሲገል ሲያሳድድ የነበሩ ናቸው። እነዚህ አማራ በመሆናቸው ታግተው ዓመት ከ6 ወር ጫካ ውስጥ የሚሰማቸው ጫካ ውስጥ ነፍሱ ውጪ ብላ የተረፈች አንድ ሴት ወጣለች። ሌሎቹ የት ሄዱ? ዩኒቨርሲቲ ሊማሩ ገጠር ላይ መከራ አይተው ያሳደጓቸው እህል ሽጠው ወፍጮ ቤት ተሸክመው ምስኪን አብይ አህመድ ግዛ መለስ ዜናዊ ይሙት የማያውቁ ገበሬ የአማራ ገበሬዎች ልጆቻቸውን ልሰው ይኸው ታመው ነው እየተናገሩ ያሉት። ይሴ ዛሬ እውነታቸው ሲወጣ የቃየል ደም ትጣራ